ሰላም እንዴት አላችሁ? ወደ ቻናላችን ቤተሰቦች በአዲስ ቪዲዮ መጥተናል። ዛሬ እንግዲህ በታይትልና ተምኔሉ ላይ እንደምታዩት መጪው ጊዜ ክረምት ነው። ስለዚህ በዚህ ክረምት ኤሌክትሪክም የነዳጅ መኪኖቻችንም እንዴት ነው መንዳት ያለብን፣ እዚህ ሴፍ ቱ ድራይቭ እንዲሁም ሴፍቲ ሜጀሮችን መውሰድ ያሉብን ምን አይነት ነገሮች ናቸው፣ እንዲሁም ሌሎች ወሳኝ ነጥቦችን እያነሳን እንቆያለን። እያያችሁ ያላችሁት ካርቢውን ነው። እኔ ደግሞ ሮቤል ነኝ። እንጀምር። ክረምት በመጣ ቁጥር አብዛኞቻችን የኤሌክትሪክን መኪና የነዳጅን መኪና ቢኖረን የምንጠይቀው ጥያቄ አለ። እሱም ጎርፍ ውስጥ መንዳት እንችላለን ወይ? ጀነራሊ ስፒኪንግ መንዳት እንችላለን፣ ነገር ግን አድቫይስ አይደረግ። ኢቭን መንዳት እንችላለን ሲባልም ደግሞ በማንኛውም አይነት የጎርፍ ሁኔታዎች ውስጥ መንዳት እንችላለን ማለት አይደለም። አድቫይስ የሚደረገው የጎርፉ መጠን ወይም የውሃው ዴፕዝ ከ10 ሴንቲሜትር እና ከዛ በታች ከሆነ ብቻ በዛ ጎርፍ ውስጥ ወይም በዛ የውሃ ፐድል ውስጥ መሄድ እንችላለን ወይም ችግር የለም ይባላል። ነገር ግን ከ10 ሴንቲሜትር እና ከዛ በላይ 20 ሴንቲሜትር 30 ሴንቲሜትር የውሃ ጥልቀት ካለው ግን ያ የውሃው ፐድል አሁን የውሃ ፐድል የምላችሁ አዲስ አበባ መንገዶች ላይ አብዛኛው ቦታ በደንብ ከዘነበ በጣም ከዘነበ ውሃ ያቁራል እና ያ የሚያቆርበት ቦታ ላይ ጥልቀቱ ከ10 ሴንቲሜትር እና ከዛ በላይ ከሆነ ግን መኪናችንን ድራይቭ እንድናደርግ በዛ ውሃ ውስጥ ወይም በዛ ጎርፍ ውስጥ ድራይቭ እንድናደርግ አድቫይስ አይደረግም። ለምሳላችሁ በዛ ውሃ ውስጥ ስንሄድ መኪናችን ምን እያደረገ ነው የሚሄደው? ውሃውን እየገፋ ነው የሚሄደው። እየገፋ ሲሄድ ዌቭ ክሬት ያደርጋል። ያ ዌቭ የውሃው ሌቭል ከፍ እንዲል ያደርገዋል። የውሃው ሌቭል ከፍ ካለ ደግሞ መኪናችንን አብሮ ከፍ ያደርግብናል። ያ ማለት መኪናችን የመንሳፈፍ እድሉ ከፍተኛ ነው። ተንሳፈፈ ማለት ደግሞ ኮንትሮል ማድረግ አንችልም፣ ብዙ አደጋዎች ሊደርሱ ይችላሉ ማለት ነው። ስለዚህ አድቫይስ አይደረግም። 10 ሴንቲሜትርም ሲባል ደግሞ 10 ሴንቲሜትር ማለት አብዛኛው ጊዜ ከመኪና ጎማችን ወይም ከቸርኪያችን ሴንተር በታች ሲሆን ነው የውሃው መጠን። ስለዚህ እንደዛ ከሆነ የውሃው መጠን ዝቅ ካለ ግን መሄድ እንችላለን። ስንሄድም ደግሞ ዝም ብለን እንድንሄድም ደግሞ አድቫይስ አይደረግም። ቀስ ብለን እንድንሄድ ነው አድቫይስ የሚደረገው። ምክንያቱም ቅድም እንዳልኳችሁ በፍጥነት የምንሄድ ከሆነ የውሃው ሌቭል ሃይ ስለሚሆን ወይም ደግሞ ከፍ ስለሚል አሁን ይሄ መኪናውን ያንሳፋል ምናምን ተብሎ ሳይሆን ግን የውሃው ሌቭል ከፍ የሚል ከሆነ ደግሞ ምንድነው ሃየር ላይ ምንድነው ቢልት የተደረገ ወይም ደግሞ የታሰሩ ኤሌክትሪካል ኮምፖነንቶች ሊኖሩ ይችላሉ። ለምሳሌ ነዳጅ መኪና ላይ አልተርኔተር ወይም ዲናሞ የምንለው ምናምን ነገሮች ይኖራሉ። ስለዚህ ከፍ የሚል ከሆነና ዲናሞ ውስጥ ውሃ የሚገባ ከሆነ መኪናችን ድራይቭ ማድረግ ስለማንችል ስለሚበላሽብን ቀስ ብለን ነው መሄድ ያለብን። ኢቭን 10 ሴንቲሜትር ከዛ በታችን ቢሆን ማለት ነው። እንደዛ ሲሆን ለምንድነው? ሁለተኛ ደግሞ የጎማችን ለቆንጠጥ አቅም ሉዝ አያደርግም። ማለትም ጎማችን ከመሬቱ ጋር በደንብ ቆንጥጦ ስለመሄድ የመንሳፈፍ እድልም አይኖረንም ማለት ነው። ስለዚህ ጀነራሊ በውሃ ውስጥ ወይም ደግሞ በጎርፍ ውስጥ መኪናችንን ባንነዳ፣ ኤሌክትሪክም ነዳጅም ቢሆን መኪናዎቻችንን ባንነዳ አድቫይስ ይደረጋል። ነገር ግን መሄድ አለብን ካልን ደግሞ እንዳልኳችሁ የውሃው መጠን ወይም ዴፕዙ 10 ሴንቲሜትር እና ከዛ በታች መሆን አለበት ማለት ነው። ሁለተኛ የሚጠየቀው ጥያቄ የኤሌክትሪክ መኪኖች ከነዳጅ መኪኖች አንጻር በጎርፍ ውስጥ ብንነዳቸው አስተማማኝ ናቸው ወይ የተሻሉ ናቸው ወይ የሚለው ነው። ይሄ የራሱ የሆነ ሳይንስ ባይኖረውም ነገር ግን አብዛኛው ሰው የሚለው ኤሌክትሪክ መኪኖች ከነዳጅ መኪኖች አንጻር በጎርፍ ውስጥ ቢነዱ የተሻሉ ናቸው ነው። ለዚህም እንደ ምክንያት አድርገው የሚቆጥሩት የነዳጅ መኪኖች ቀዳዳዎች አሏቸው። ከቀዳዳዎቹ ዋናው ደግሞ ደብራተር ወይም ኤር ኢንቴክ የምንለው ነው። ስለዚህ መኪናውን በውሃ ውስጥ ወይም በጎርፍ ውስጥ ስንነዳው በደብራተሩ በኩል አየር መሳብ ሲገባው ውሃ ከሳበ እና ያ ውሃ ቀጥታ ሲሊንደር ብሎክ ላይ የሚሄድ ከሆነ መኪና አይነዳም፣ መነዳትም የለበት። ነገር ግን የኤሌክትሪክ መኪኖች ኤር ኢንቴክ ምናምን የሚባሉ ነገሮች ስለሌላቸው ሞር ከነዳጅ መኪኖች አንጻር ውሃ ውስጥ ለመሄድ ሞር የተሻሉ ናቸው፣ አስተማማኝ ናቸው ይላሉ። ሌላው የኤሌክትሪክ መኪኖች ወደ ፕሮዳክሽን ወይም ደግሞ ለገበያ ከመቅረባቸው በፊት ባትሪዎቻቸው ቴስት መደረግ አለባቸው ወይም ቴስት ይደረጋሉ። ቴስት የሚደረጉት ሪል ወርልድ ኮንዲሽኖች ላይ እንዴት ነው ፐርፎርም የሚያደርጉት? አሁን ለምሳሌ አንደኛው ቴስት ውሃ ውስጥ እንዴት ነው ፐርፎርም የሚያደርጉት ነው። ስለዚህ አንደኛው ቴስት እንዴት መሰላችሁ? ባትሪው ጀስት ብሎ ሴሎቹ አይደለም የሚቀመጡት። ኦብቪየስሊ ሽፋን ይኖረዋል፣ ሺልዲንግ ይኖራል። ያ ሺልዲንግ አንደኛ ፋየር ሬዚስታንት ነው፣ ዋተር ሬዚስታንት ነው ወይ? ከዛ በኋላ በቀዳዶች መካከል ውሃ ይገባል ወይ ወደ ውስጥ? ምን አይነት ሲል ነው የሚጠቀሙት? እንዴት ናቸው? ባትሪውን በደንብ ፕሮቴክት ያደርጋሉ ወይ? የተለያዩ ቴስቶች ይደረጉና ነው ያንን ቴስት ካለፈ በኋላ ነው መኪና ላይ ተገጥመው ለፕሮዳክሽን ወይም ደግሞ ለገበያ የሚቀርቡት። ስለዚህ ከነዳጅ መኪና አንጻር ሴፍ ናቸው ለማለት ሳይሆን ግን ባይዘም ሰልቭስ እነዚህ ቴስቶችን አልፈው ስለሚመጡ እነዚህ ባትሪዎች ባይዘም ሰልቭስ ውሃ ውስጥ ለመንዳት ጎርፍ ውስጥ ለመንዳት ካይንድ ኦፍ ሴፍ ናቸው። ከዛ በተጨማሪ የኤሌክትሪክ መኪና ብቻ ሳይሆን የነዳጅ መኪናንም በጎርፍ ውስጥ ለመንዳት የምናስብ ከሆነ ማወቅ ያለብን ሁለት ነገሮች አሉ። ስፔሻሊ አንደኛው ለሁለቱም ነው፣ ለኤሌክትሪክም ለነዳጅም የሚሰራው። እሱም ማክሲመም ዌዲንግ ዴፕዝ የሚባል አለ። አሁን እዚህ ጋር ሳሳያችሁ አሁን ለምሳሌ ይሄ አይ ቲንክ ካይንድ ኦፍ ፒክአፕ ነው፣ ሃይሉክስ ብላችሁ ብታስቡት ዌዲንግ ዴፕዝ የምንለው መኪናው ምን ያህል ጥልቀት ውስጥ ቢሄድ እንዴት ነው ሴፍ ነው ነው በምን ያህል ጥልቀት ውስጥ ብንነዳው መኪናው ሴፍ ነው የሚለው ነው። እና አሁን ለምሳሌ ለፒክአፕ ምናምን ነገር አሁን ይሄኛው
800 ሚሊ ሜትር ነው። ይሄ ማለት ለሁሉም ይሰራል ማለት አይደለም። ምክንያቱም እዚህ ጋር እንደምታዩት ኢንቴክ ሃይቱ እዚህ ጋር ኢንቴኩ አለ፣ ከዛ ስኖርክል ሃይቱ አለ፣ ከዛ እዚህ ጋር ደግሞ አልተርኔተሩ አለ። ስለዚህ እነዚህ ነገሮች ታስበው የመኪናው ዌዲንግ ዴብዝ ይወጣለታል እና የነዳጅም የኤሌክትሪክም መኪናም ቢሆን ዌዲንግ ዴብዙን ማወቅ አለብን። አሁን ለምሳሌ ለነቪትስ BYD ካይንድ ኦፍ እነዚህ ስሞል ለሆኑት ከ200 እስከ 300 ሚሊ ሜትር ድረስ ነው ዌዲንግ ዴብዛቸው። ስለዚህ መጀመሪያ እንደዚህ አይነት ውሃ ውስጥ ከመግባታችን በፊት የመኪናችን ዌዲንግ ዴብዝ ወይም የውሃ ምን ያህል ውሃ ጥልቀት ውስጥ ቢገባ ነው መኪናው ሴፍሊ መሄድ የሚችለው የሚለውን ነገር ማየት ያስፈልጋል። ይሄም ጎግል ላይ የመኪናችሁን የእያንዳንዳችሁ መኪና ጎግል ላይ what is my wedding depth of this car ብላችሁ ሰርች አድርጋችሁ ዌዲንግ ዴብዛችሁን ማየት ትችላላችሁ። ስለዚህ ጎርፍ ውስጥ ከመሄዳችን በፊት ይህንን ነገር ዌዲንግ ዴብዝ የሚለውን ነገር ማየት አለብን ማለት ነው። ሁለተኛ ደግሞ ይሄ አክቹሊ ለኤሌክትሪክ መኪኖች ነው። ኤሌክትሪክ መኪኖች እንዳልኳችሁ ሪጎሪየስ የሆነ ቴስት ይደረጋሉ ብያችኋለሁ። ቴስት ከተደረጉ በኋላ አይፒ ሬቲንግ ይወጣላቸዋል። ምናልባት አይፒ ሬቲንግ የሚለውን የምታውቁት ምናልባት ስልኮች ላይ ስፔሻሊ ሳምሰንግ አይፎን ስልኮች ላይ IP68 IP65 IP67 ሲባል ሰምተን እናውቃለን። ስለዚህ እነዚህ አይፒ ሬቲንግ ይወጣላቸዋል ባትሪዎቻቸው። አይፒ ሬቲንግ የራሱ የሆነ ሜዠርመንት ወይም ሜዠሪንግ ወይም ደግሞ ካይንድ ኦፍ ስታንዳርዳይዝድ የሆነ ሜዠሪንግ ዩኒት ሲሆን አሁን ለምሳሌ አይፒ ይልና ከዛ በኋላ 6 ሰምቲንግ ነው። ይሄኛው የመጀመሪያው ቁጥር እዚህ ጋር እንደምታዩት ፕሮቴክሽን፣ ይሄ ከሶሊድ ነገሮች ምን ያህል ፕሮቴክትድ ነው። ስለዚህ ከዋተር ከደስት ከዋተር ሳይሆን ከሮክ ከደስት ምናምን ነገሮች እዚህ ጋር እንደምታዩት እዚህ ጋር አቆማችሁ ማየት ትችላላችሁ። ይሄኛው ሶሊድ የሆኑ ነገሮች ምን ያህል ፕሮቴክትድ ነው። ሶሊድ ከሆኑ ነገሮች አሁን ለምሳሌ IP60 ምናምን ነው አብዛኛው ጊዜ አይፒ ሬቲንግ ሲወጣላቸው በ6 ነው የሚጀምረው። ስለዚህ ደስት ታይት ወይም ደግሞ አሁን እዚህ ጋር ደስት ታይት አይደለ። ስለዚህ ከአቧሮች ጋር ምን ያህል ሴፍ ነው የሚለውን እናያለን። ከዛ በኋላ ከ6 አጠገብ ያለው ቁጥር ደግሞ ሊኩዊድ ነው። ስለዚህ ምን ያህል ሊኩዊድ ማለት ሊኩዊድ ሲባል ምን አይነት ሊኩዊድ ብቻ ሳይሆን ዴብዙን፣ ከዛ በኋላ እዛ ዴብዝ ላይ ምን ያህል መቆየት ይችላል ዲዩሬሽኑን ምናምን ነገር ነው የሚነግረን። ስለዚህ አሁን ለምሳሌ አብዛኛው ከ65 እስከ 68 ነው። ስለዚህ እዚህ ጋር ፕሮቴክሽን አጌንስት ዋተር ጄትስ የውሃ ጄቶች ከነዚህ ፕሮቴክትድ ነው ምናምን ነገር ነው። ስለዚህ የባትሪያችን አይፒ ሬቲንግንም ማየት ያስፈልገናል። ምክንያቱም አሁን ለምሳሌ IP68 ሲሆን ምናልባት እስከ 1 ሜትር ለ30 ደቂቃ ድረስ ኢመርሲድ ሆኖ መቆየት ይችላል ይችላል። ስለዚህ እነዛን ነገሮች አይተን ቼክ አድርገን የውሃ ጎርፍ ውስጥ መሄድ ካስፈለገን እንዳልኳችሁ ካስፈለገን መሄድ እንችላለን ማለት ነው። ሌላ የሚጠየቀው ጥያቄ የኤሌክትሪክ መኪኖቻችንን በዝናብ ወቅት ቻርጅ ማድረግ እንችላለን ወይም ጀነራሊ አዎ ማድረግ ይቻላል። ነገር ግን ቻርጅ ማድረግ የምንችለው አንደኛ የመኪናውን ኦሪጂናል ቻርጀር ብቻ የምንጠቀም ከሆነ፣ ሁለተኛ ደግሞ ፕሮፌሽናሊ እንዲሁም በስርዓት ቻርጀሩ ከተገጠመ የቻርጀሩ ኮርድ ሶኬቱ እንዲሁም መኪና ላይ የምናገኘው ቻርጂንግ ፖርት ዋተር ፕሮቴክትድ ወይም አይፒ ሬቲንግ ስላለው ኢዳዝ ማተር ቻርጅ ማድረግ እንችላለን። ነገር ግን ይሄ ለሁሉም ኤሌክትሪክ መኪና ይሰራል ማለት አይደለም። ስለዚህ ለራሳችሁ መኪና እንደሚሰራ እንደማይሰራ ደብል ቼክ ማድረግ ፎር ሴፍቲ ዋይዝ የተሻለ ነው። ስለዚህ ማኑዋሉ ላይም ሊሆን ይችላል ወይም ደግሞ የራሳችሁን ስፔሲፊክ መኪና ቻርጅ ማድረግ ይቻላል ወይ ብላችሁ ጉግል ላይ ሰርችን በማድረግ ደብል ቼክ ማድረግ ያስፈልጋል። ይቻላል ካላችሁ ኢት ዳዝንት ማተር ቻርጅ ማድረግ ይችላላችሁ። አሁንም እንዳልኳችሁ በኦሪጂናል ቻርጀሩ ብቻ፣ ካላለ ግን ኢትስ ሴፍ ቱ አቮይድ አት ኦል ማለት ነው። ነገር ግን ይሄ ብቻ አይደለም ቻርጅ ማድረግ እንዳንችል የሚያደርገን። ቻርጅ ማድረግ የሌለብን ሌላ ሁኔታ አለ። እሱም ኤክስቴንሽን ኮርድ የምንጠቀም ከሆነ ኤክስቴንሽን ኮርድ ተጠቅመን ቻርጀራችንን ሰክተን ከዛ በኋላ ማለት ኦሪጂናል ቻርጀሩን ኮኔክት አድርገን ከዛ በኋላ በዛ ቻርጀር መኪናችንን ቻርጅ ለማድረግ መሞከር የለብንም። ስፔሻሊ በዝናብ ወቅት ነው። በሌላም ጊዜ አድቫይስ አይደረግም። ለመሰላችሁ ኬብል ኮርዱ ብዙ ኤሌክትሪክ ከረንት ፍሎ ስለሚያደርግ ጫና ሊበዛበት ስለሚችል ሂት ክሬት ሊያደርግ ይችላል። ኢን ኬዝ ደግሞ የሆነ ቦታ ክራክ ካለው የተቀደደ ወይም የተሰነጠቀ የተላጠ ቦታ ካለው ደግሞ ፋየር ሃዛርድ ሊሆን ይችላል። የተለያዩ ፕሮብሌሞች ሊያነሳበት ስለሚችል ስፔሻሊ በኤክስቴንሽን ኮርድ የምትጠቀሙ ከሆነ ኮምፕሊትሊ በዝናብ ወቅት በዛ ቻርጅ አታደርጉ። ቻርጅ ለማድረግ በዝናብ ወቅት ቻርጅ ለማድረግ የምታስቡ ካላችሁ ከሆነ ደግሞ እንዳልኳችሁ ኦሪጂናል ቻርጀሩን ተጠቅማችሁ በስርዓት ከተገጠመ እንዲሁም ደግሞ ከተቻለ ከዝናቡ ወጣም ባለ ቦታ እና በማያገኝበት ቦታ ቢሆን የተሻለ ነው። ዝናብ ካለም ኢት ዳዝንት ማተር እንዳልኳችሁ ዋተር ፕሮቴክትድ አይፒ ሬቲንግ ስላለው ችግር የለም። ስለዚህ ማድረግ እንችላለን፣ ግን ማድረግ የማንችልባቸው ሁኔታዎች አሉ ማለት ነው። ሌላ የሚጠየቀው ጥያቄ ኤሌክትሪክ መኪኖችን በጎርፍ ውስጥ ብንነዳ ሊከሰት የሚችል ችግር አለ ወይም
ቅድም እንዳልኳችሁ ኤሌክትሪክ መኪኖች እነዚህ አይነት ይሄ ሪል ወርልድ ሲቹዌሽኖችን ታሳቢ በማድረግ ሴፍ እንዲሆኑ ተደርገው የተሰሩ ቢሆንም ሁሌ ደግሞ ከአደጋ ያመልጣሉ ማለት አይደለም። ስፔሻሊ ቅድም እንዳልኳችሁ ዲፐር በሆኑ ፐድሎች ወይም የውሃ ጎርፎች፣ የውሃ የታቆሩ ቦታዎች የምንነዳቸው ከሆነ ሊደርስ የሚችሉ ችግሮችን እያባስን ነው የምንሄደው። ምክንያቱም ምናልባት ቆሻሻ ሊኖር ይችላል፣ ከዛ በኋላ ጉድጓድ ሊኖሩ ይችላሉ፣ ወይም ደግሞ በጣም የሰረጎዱ ቦታዎች ሊኖሩ ይችላሉ። ስለዚህ በነዛ ቦታዎች ሀና የምንሄድ ከሆነ አንደኛ ባትሪያችንን ልንጎዳው እንችላለን። ከዛ በተጨማሪ ደግሞ ከባትሪም ውጪ ደግሞ መኪናችን ላይ ሌላ ተጨማሪ ጉዳት ልናደርስ ስለምንችል ስፔሻሊ እንዳልኳችሁ በተቻለ አቅም ጎርፍ ላይ ከመንዳት አቮይድ ነው ማድረግ ያለብን ሙሉ ለሙሉ። ከዛ በተጨማሪ እነዚህ ጎርፎች ምናልባት ሳልት እንዲሁም ኬሚካል ሊይዙ ይችላሉ። የተለያዩ ዊ ዶንት ኖ ምንም የምናውቀው ነገር የለም። ስለዚህ እነዚህ በሳልት ወይም ደግሞ ኬሚካል ካላቸው ደግሞ ምናልባት ኤሌክትሪክ ሞተሮችን፣ የጎማ ነጂ ፓርቶችን፣ የተለያዩ ቦታዎች ከባትሪ ውጪ ኤክስፖዝድ የሚሆኑ ቦታዎች አሉ። እነሱ ጋር የሚደርስ ከሆነ ሊያዝጉብን፣ ሊያበላሹብን ይችላሉ። ምናልባት ሾርት ተርም ጉዳት ላይኖረው ይችላል፣ ግን ኢን ዘ ሎንግ ራን ግን ፕሮብሌም ኦከር ሊያደርግብን ስለሚችል እንዳልኳችሁ ሙሉ ለሙሉ አቮይድ ማድረግ የተሻለ ነው። ይሄ ማለት ግን መኪናችንን ጎርፍ ላይ ስለነዳ ነው ብቻ ነው አደጋ ሊደርስ የሚችለው ማለት አይደለም። ስፔሻሊ ላስት ይር ምናምን ነገር ያየነው ቫይራል ቪዲዮ ነበር አይደለ? ለምን ID6 በጎርፍ ተይዞ ሲንሳፈፍ ምናምን ነገር አይተናል። ስለዚህ መኪናችንን በጎርፍ ላይ ስለነዳ ነው ብቻ ሳይሆን ቆሞ የጎርፍ አደጋ ሊደርስበት ይችላል። ስፔሻሊ የቆሙ መኪኖች ምን አይነት አደጋ ሊደርስባቸው ይችላል ካልን አንደኛ ባትሪ እንዲሁም ኤሌክትሪካል ኮምፖነንት ሊበላሽ ይችላል። ማለት ኤክስፖዝድ የሆኑ ኤሌክትሪካል ኮምፖነንቶች አሉ ከውጭ ባትሪው ብቻ አይደለም። አሁን ለምሳሌ ኤሌክትሪክ መኪኖች ባትሪ ያላቸው ከዛ ኤሌክትሪክ ሞተር አለው። ስለዚህ ኤሌክትሪክ ሞተሩ ፍለድድ ከሆነ ምናልባት እሱ ሊበላሽብን ይችላል። ከዛ በተጨማሪ ደግሞ ሰርኪዩት ሾርት ሊያደርግ ይችላል፣ ሾርት ሊኖርብን ይችላል። ምናልባት ይሄ አንዳንዴ የሚያጋጥመው ባትሪያችን ዳሜጅ ከደረሰበት ምናምን ነገር ሾርት ሊያደርግ ይችላል። ሾርት ካደረገ ተርማል ራንዌይ ይኖራል። ተርማል ራንዌይ ማለት ኤክሰሲቭ ሂት ቢልድ ያደርግና ባትሪው ከዛ ፋየር ብሬክ ስሩ ሊያደርግ ይችላል። ፕላስ ደግሞ ብሬክ ሰስፔንሽናችን ኮሮዥን ሊያጋጥም ይችላል፣ ወይም ደግሞ ሊዝግብን ይችላል። ከዛ በተጨማሪ የጎርፉ መጠን ከፍ ካልና ወደ ኢንቴሪየር ከገባ ደግሞ ኢንቴሪየር ውስጥ ያለው ኤሌክትሪካል ኮምፖነንቶችን ሊያበላሽብን ይችላል። እንዲሁም ደግሞ ወንበሮቻችን ሊሻግቱ ሊግማሙ ይችላሉና እነዚህ ነገሮች ፕሮብሌሞች፣ እነዚህ አይነት አደጋዎች ሊደርሱ ይችላሉ። ስፔሻሊ ቆሞ ፍለድድ የሆነ ኤሌክትሪክ መኪና ካለ ኤሌክትሪክ መኪና ብቻ አይደለም የነዳጅ መኪና ካለን መኪኖቹን አለማንሳት፣ ለማስነሳት፣ ለመንዳት በፍጹም እንዳትሞክሩ። እዛው ባሉበት ክሬን አምጥታችሁ በክሬን አንስታችሁ ይዛችሁ መሄድ። ከዛ በኋላ ሳምንትም 2 ሳምንትም 3 ሳምንትም ይፍት መኪናው በደንብ እንዲደርቅ ፍቀዱለት። በደንብ እንዲደርቅ ኤሌክትሪካል ኮምፖነንቶች ላይ የገቡ ሆሽ ሊኖሩ ይችላሉ። በቃ በደንብ እንዲደርቅ ማድረግ። ከዛ በኋላ ኢንስፔክት ማለት የትኞቹ መኪኖች የትኞቹ ነገሮች ኤሌክትሪካል ኮምፖነንቶች የትኞቹ ተጎድተዋል አልተጎዱም፣ መቀየር ያለባቸው ነገሮች አሉ የሉም የሚሉትን ነገሮች ኢንስፔክት ካደረጋችሁ በኋላና የሚቀየሩትን ነገሮች ቀይራችሁ ካስተካከላችሁ በኋላ ነው መኪናውን ለመንዳት መሄድ እንጂ እዛው ከጎርፉ እንደወጣ አስነስቶ ለመሄድ በፍጹም አይመከርም ማለት ነው። ስለዚህ በአጠቃላይ በጎርፍ አደጋ ወይም ጎርፍ ካለ አጠቃላይ ጀነራሊ መኪናችሁን ባትነዱ የተመረጠ ነው። መንዳት ካለባችሁ እንዳልኳችሁ 10 ሴንቲሜትር እና ከዛ በታች የብዝ ባላችሁ ቦታዎች መንዳት። ከዛ ቆሞ ፍለድድ የሆነ መኪና ካለ እንዳልኳችሁ ሳትነዱት መጀመሪያ ኢንስፔክት ተደርጎ ደርቆ በስርዓት ተስተካክሎ መሄድ የሚችልበት አቋም ላይ ሲገኝ ብቻ መኪናውን አስነስቶ መሄድ የተሻለ ነው ብዬ አስባለሁ። አይ ሆፕ ከዚህ ቪዲዮ ብዙ ነገሮችን ብዙ ጠቃሚ መረጃዎች እንዳገኛችሁ ተስፋ አደርጋለሁ። እንደዚህ አይነት ቪዲዮ እንዳያመልጣችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።